ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንኳን ለ2018 ዓመተ ምህረት ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁ ቆዩ። የቦንጋ ዩኒቨርሲቲ የገና በዓልን ምክንያት በማድረግ በቦንጋ ከተማ ለሚገኙ ከ180 በላይ ለሚሆኑ አቅመ ደካሞች ለዓመት በዓል ሙያ የሚሆን ድጋፍ አደረገ። ዩኒቨርሲቲው በማዕከሉ ለሚንከባከባቸው አረጋውያንም ማዕድ አጋርቷል። ዘገባው የባልደረባችን ታመነ በየነ ነው፣ እንደሚከተለው ይቀርባል። የቦንጋ ዩኒቨርሲቲ ከተቋቋመበት የመማር ማስተማርና ከምርምር ስራው ባለፈ በሚያከናውናቸው የማህበረሰብ አገልግሎት ስራዎቹ ይታወቃል። የዩኒቨርሲቲው አካዳሚክና ማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ከለለው አዲሱ የገና በዓልን ምክንያት በማድረግ ባሰሙት ንግግር ዩኒቨርሲቲው ለበርካታ አረጋውያን በዘላቂነት ድጋፍ እያደረገ ስለመሆኑ አውስተዋል። ያው እንደ ቦንጋ ዩኒቨርሲቲ ያው እንደ አንድ ትልቅ ኃላፊነት እንደሚሰማው ተቋም አንዱ በጣም ሰፊ ትኩረት ሰጥቶ የሚሰራበት ጉዳይ የዚህ ማህበራዊ ኃላፊነትን የመወጣት ጉዳይ ነው። ሶሻል ሪስፖንሲቢሊቲ የምንለው ነገር ማለት ነው። ይህንን ከማድረግ አንጻር አይ ቲንክ በዩኒቨርሲቲ የማህበረሰብ አገልግሎት ማዕቀፍ ውስጥ አድርገን በተለይ ማህበራዊ ኃላፊነትን ከመወጣት አንጻር በጣም ሰፋፊ ስራው ሰፊ ነው። በርካታ የማህበረሰብ ክፍሎችን የሚነካ ነው። ማየት ይፈልጋል። ነገር ግን እንደ እኛ ደግሞ ዩኒቨርሲቲ ከተቋቋመበት ጊዜ ጀምሮ ማለት ይቻላል በተለይ አረጋውያን በተለይ ቋሚና ረዳት የሌላቸው በየቦታው የወደቁ ጠያቂ የሌላቸው አካባቢ ላይ ያሉ በርካታ አረጋውያን አሉ። እነዚህን የመለየትና እነዚህ በዘላቂነት በዩኒቨርሲቲው እየተደገፉ እየተቋቋሙ የሚሄዱበትን አንድ ዘላቂ የሆነ ቋሚ የሆነ ስርዓት መዘርጋት ማዕቀፍ ማዘጋጀት የሚለው ነበረ። ያንን አዘጋጅተን አይ ቲንክ ባለፉት ተከታታይ አመታት በተለይ አረጋውያንን ቋሚና ረዳት የሌላቸው አረጋውያንን የመደገፍ ስራዎችን በስፋት እየሰራን መተናል። በዚህም መጠነ ሰፊ ስራዎች እንደተከናወኑ የገለጹት ዶክተር ከለለው አዲሱ በተለይም የገናን በዓል ተማሪዎች በቤተሰቦቻቸው ቤት ሆነው በሚያከብሩበት ልክ እንዲሰማቸው ለማድረግ በግቢው በዓሉን ማክበር ማስፈለጉን አንስተዋል። በሀገራችን ገና በዓል እየተከበረ ነው የሚገኘው። ይህ በዓል ደግሞ እንደ ተቋም ስንመጣ በተቋም ውስጥ በርካታ ማህበረሰብ አካላት አሉ። በጋራ በዓሉን አብረን የምናከብራቸው ከነሱ ጋር ሆነን በዓሉን የማክበር ሂደት ላይ ነው ያለነው። የመጀመሪያው ተማሪዎች ናቸው። ተማሪዎቻችን ያው የኛ ልጆች ናቸው። ከሁሉም የሀገራችን ክፍሎች ተወጣጥተው ከቤተሰቦቻቸው ወጥተው እዚህ እኛ ጋር ነው የሚገኙት። ስለዚህ ዩኒቨርሲቲ ሁለተኛ ቤታቸው ነው። እዚህ ዛሬ ይሄ በዓል ሲከበር በዓሉን ሲያከብሩ ባይተዋርነት፣ ብቸኝነት እንዳይሰማቸው ደግሞ እንደ ቤታቸው ተሰምቷቸው በዓሉን እንዲያሳልፉ ማድረግ ደግሞ ከኛ ይጠበቃል። የቦንጋ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ኃላፊ አቶ ተረፈ ሀብተማርያም በበኩላቸው ዩኒቨርሲቲዎች የትንሿ ኢትዮጵያ አምሳያ እንደመሆናቸው መጠን የቦንጋ ዩኒቨርሲቲ ከተለያዩ የሀገሪቱ ክፍሎች የመጡ 2500 ተማሪዎቹ በዓሉን በአብሮነት እንዲያሳልፉ ማድረጉን ገልጸዋል። በዚህ በኩል የቦንጋ ዩኒቨርሲቲ ደግሞ ትልቁን ስራ እየሰራ ነው ብለዋል። ከዚህም ባሻገር ዩኒቨርሲቲው በቦንጋ ከተማ ለሚገኙ ለ181 አቅመ ደካሞች ለዓመት በዓል ሙያ የሚሆናቸውን እርድ ስለማከናወኑም አቶ ተረፈ ተናግረዋል። አቶ ተረፈ አያይዞም የቦንጋ ዩኒቨርሲቲ ባስገነባው የአረጋውያን ማዕከል ለሚገኙ 15 አረጋውያን ማዕድ ማጋራቱንም ገልጸዋል። በስተመጨረሻም አቶ ተረፈም ሆኑ ዶክተር ከለለው በዓሉ ለመላው የክርስትና እምነት ተከታዮችና ለግቢው ማህበረሰብ የእንኳን አደረሳችሁ መልእክት አስተላልፈዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በሩሲያ የሚገኙ የኦርቶዶክስ እምነት ተከታዮችና በመላው ዓለም ለሚገኙ ክርስቲያኖች ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ክፍል ያለማ ያቀርበዋል። በዓሉ ብርሃንን ደግነትንና ፍቅርን የሚገልጽ ነው ያሉት ፕሬዝዳንት ፑቲን
የኢየሱስ ክርስቶስ የልደት በዓልን የምናከብረው በታላቅ ተስፋ ውስጥ ሆነን ነው ሲሉ ገልጸዋል። ፕሬዝዳንት ፑቲን አያይዘውም የሩሲያ ኦርቶዶክስ ቤተክርስቲያን ከሌሎች የክርስትና እምነት ተከታዮች በጋራ በመሆን እየሰሯቸው ለሚገኙ ማህበራዊ አንድነትን የሚያጠናክሩ ስራዎችና ባህላዊ ቅርሶችን የመጠበቅ ስራ አመስግነዋል። ፑቲን በዓሉን ስናከብር የበጎ አድራጎት ስራን በመስራት የተቸገሩትን በመንከባከብና በሃይማኖቶች መካከል ያለውን ግንኙነት በማጠናከር መሆን አለበት ብለዋል። የኦሪየንታል ኦርቶዶክስ ቤተክርስቲያናትና የምስራቅ ኦርቶዶክስ ቤተክርስቲያን ባላቸው የዘመን አቆጣጠር ስርዓት መሰረት የአውሮፓውያኑ ገና ከተከበረ 13 ቀናት በኋላ የኢየሱስ ክርስቶስን የልደት በዓልን ሩሲያውያን ያከብራሉ። በዓሉ በዚህ ቀን ከሚከበርባቸው ሀገራት መካከል ኢትዮጵያ፣ ሩሲያ፣ ዩክሬን፣ ሰርቢያ፣ ቤላሩስ፣ ሞንቴኔግሮ፣ ካዛኪስታን እና ሞልዶቫ በዋናነት የሚጠቀሱ ሲሆን በእነዚህ ሀገራት የኢየሱስ ክርስቶስ የልደት በዓል በድምቀት ተከብሯል። በከተማ ደረጃ የተጀመሩ ፕሮጀክቶችን ለማጠናቀቅ ትኩረት ሰጥቶ እየሰራ መሆኑን የአውራዳ ከተማ አስተዳደር ገለጸ። ከፕሮጀክቶቹ መካከል የከንቲባ ጽሕፈት ቤትና የሞዴል ቅድመ መደበኛ ትምህርት ቤት እንደሚገኝም ከንቲባው አቶ ታረቀኝ ኃይሌ ተናግረዋል። ከንቲባውን ያነጋገረው ባልደረባችን በላቸው በላይ ነው። ተከታትለን እንመለስ። የህፃናት ትምህርት ቤትን አስመልክቶ ቅድመ አንደኛ ትምህርት ቤትን አስመልክቶ ያው ይሄ በኮሚቴ ተደራጅቶ እየተሰራ ያለበት ስራ ነው። አሁን ባለው ደረጃ ሙሉ ማቴሪያል ለልስን የሚሆን አሻዋዎች የመጡበት አለ። ዙሪያው የሚታሰርበት ድንጋይ የመጣበት አለ። እነዚህ እስካሁን ባለበት ያው የጣሪያ ስራ ብቻ ነው ቀረው። እስከዚህ ባለበት ሂደት 1.5 ሚሊዮን ነው ጨረሰው። ያው እጅ ክራው ምኑንም አድርጎ ማለት ነው 1.5 ሚሊዮን ነው ጨረሰው። ይሄ ደግሞ እየተመራ ያለው በኮሚቴ ነው። ይሄ አንዱ ወጪ ቆጣቢ መሆኑን ጥሩ ነገር ያየንበት አግባብ ነው። ከከንቲባ ቢሮ ተሞክሮ ወስደን አብዛኛው ነገር በዚህ ነው እያስከደን ያለ ነው። ለዚህ ይሄ ቅድመ አንደኛ ደግሞ ልናስገባ አንደኛው የክልላችን ኢኒሼቲቭ ሆኖ ለኛ ያደረሰበት አግባብ አለ። በዚህ ልክ ደግሞ እኛ የ90 ቀን እቅዳችን ውስጥ አድርገን ደግሞ በተገቢ ተግባሩን በአንድ ወር ውስጥ የተከናወነ ተግባር ነው። አሁን 15 ቀን ነው የሚቀረን። ከ15 ቀን በኋላ እናስመርቃለን፣ ተማሪዎችን እናስጀምራለን ብለን እናስባለንና ቅድመ አንደኛ ትምህርት ቤት እንደኛ ከተማ ውጤታማ ነው ብዬ ነው የሚያስበው። የግለሰብ አንድ ካቶሊክ ቅድመ አንደኛ ትምህርት ቤት አለ። አሁን እንደ ሀገር ከፍተኛ ውጤት ካስመዘገቡ ተማሪዎች ባክግራውንዳቸው ሲወሰድ ቅድመ አንደኛ ላይ ተማሩ ናቸው። ይሄን እንግዲህ ቅድመ አንደኛ ይሄን ያክል ዶክተር ልኛ ቢያንስ 3-4 ዶክተሮች አሉ በዚህ በቀደሙ ፈተና ማለት ነው። እንደዚህ አይነት ተማሪዎችን ቅድመ አንደኛ ማፍራት የሚችል ከሆነ እንደ መንግስት ደግሞ እኛ ቅድመ አንደኛ ላይ መስራት አለብን። ውጤታማ እስከሆነ ድረስ መስራት አለብን። የተማሪ አካል ነው አገር መለወጥ አካባቢ መቀየር የሚችለውና ይሄን የእቅዳችን አካል አድርገን እየሄድን ያለንበት ርቀት አለ። አሁን ጥሩ ነው ብዬ ነው የምወስደው። ከከንቲባ ቢሮ ጋር ተያይዞም ያለውን ነገር ከንቲባ ቢሮ ትንሽ የቆየበት አግባብ አለ። የቆየበት አንደኛ አዳራሹን ዘመናዊ እናድርግ በሚል ነው። አዳራሹ ከዚህም በፊት ከታሰበው ዲዛይኑን ውጭ ያወጥተናል። ለብቻ ወጥተን አንደኛ ከፊታው በጣም ወደ ላይ ጨመረ ነው። ሁለተኛ ደግሞ ጣሪያው ከዚህም በፊት በእንጨት ነው ፕላኑ ላይ ነበረው። አሁን በብረት ነው አደረግነው። ይሄ ደግሞ ለምንድነው ስታንዳርዱን የጠበቀ ይሁን። አንደኛ ህዝቡን የሚያዝ የሚችል ከተማን ህዝብ የሚያዝ የሚችል ለትንሽ ጊዜ ረጅም አገልግሎት መስጠት የሚችል ስታንዳርድን የጠበቀ መሆን መቻል አለበት ብለን የያዝንበት አግባብ አለና በዚህም ደግሞ ጥሩ እየሄደ ነው። አሁን ከከንቲባ ቢሮ ጋር ከዚህ ከቅድመ አንደኛ ጋር አሁን የምናሰራቸው ውስጥ ለውስጥ መንገዶች አሉ። እነዚህን አንድ ላይ ሪቫን እናስቆርጣለን ብለን እናስባለንና አሁን ያለው ደረጃ በጣም ጥሩ ነው ብዬ ነው የሚያስበው። ለዚህ እነዚህ ስራዎች ሲሰሩ ያው የተሻለ ገቢ በመሰብሰብ ነው እየሰራን ያለ ነው። ገቢ ላይ ግን የኛ የከተማ ነዋሪያችን የተሰበሰበ ገቢ የት ነው ያለው የሚለውን በተገቢ ማወቅ መቻል አለበት። እንግዲህ ገቢ ሰብስበን በተገቢ ደሞዝ እየከፈልን ነው። በተገቢ ለእንደዚህ አይነት መሰረተ ልማት እያዋልን ነው። ለዚህ ከኛ ባለ ሀብቶች ከኛ ነጋዴዎች የሚጠበቀው ነገር ምንድነው? ገቢ ሲገብሩ በትክክል መገበር መቻል አለባቸው። የኮንታ ዞን አስፈጻሚ መስሪያ ቤቶች የ2018 ዓ.ም በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም እየተገመገመ ይገኛል። በአፈጻጸም ግምገማ መድረኩ ላይ የተገኙት የኮንታ ዞን ዋና አስተዳዳሪ አቶ ታከለ ተስፎ እንደገለጹት ተቋማት በበጀት ዓመቱ መጀመሪያ ያቀዱትን እቅድ ምን ያህል እንዳከናወኑ ለማወቅ የመድረኩ ጠቀሜታ የጎላ መሆኑን በመግለጽ የተቋማትን እቅድና የተግባር አፈጻጸም በየወቅቱ እየገመገሙና አቅጣጫ እያስቀመጡ መምራት እንደሚገባ ጠቁመዋል።
የሴክተር መስሪያ ቤቶች የ2018 በጀት ዓመት አንደኛ ግማሽ ዓመት እቅድ አፈጻጸም ሪፖርት በዞኑ ፕላን መምሪያ ኃላፊ በሆኑት በአቶ አባይነ እንዳሻ በኩል መቅረቡን የኮንታ ዞን የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤትን ጠቅሶ የክልሉ የመንግስት ኮሚኒኬሽን ቢሮ ዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሁለት ቀናት ይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስትር ዋንጊን በብሔራዊ ቤተ መንግስት ተቀበሉ። ጉብኝቱ የወል ፍላጎት በሆኑ የሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ የሚደረጉ ውይይቶች እንደሚያካትት ይጠበቃል። ዘገባ የፋና ሚዲያ ኮርፖሬት ነው። በአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት መሰረት እሴት የታከለበት የኢትዮጵያ ቡናን ለአፍሪካ ሀገራት ገበያ መላክ መጀመሩን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የአፍሪካ ህብረት መረጃ እንደሚያሳየው የአፍሪካ ሀገራት 85% ምርታቸውን ለአውሮፓ፣ ኤዚያ፣ ሰሜንና ላቲን አሜሪካ ገበያ የሚልኩ ሲሆን በአንጻሩ የእርስ በርስ የንግድ ልውውጣቸውም ከ15% ያልበለጠ ነው። ዘገባ የኢትዮጵያ ዜና አገልግሎት ነው። ክፍል ያለሙ ተጨማሪ አለው። የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ የሀገራቱን የእርስ በርስ የንግድ ትስስር በማሳለጥ ምርቶችን በተመጣጣኝ ዋጋ ማቅረብና ኢኮኖሚያዊ ትስስር እንደሚያሳድግ ታምኖበታል። አህጉራዊ ነጻ የንግድ ቀጠና ስምምነቱ የአፍሪካ ሀገራትን የንግድ ታሪፍና መሰናክል በማስወገድ ወጥ በሆነ የአሰራር ስርዓት የእርስ በርስ የገበያ ትስስርን ማሳለጥ ዋና ዓላማው ያደረገ ነው። ይህም የአህጉሪቱን አባል ሀገራት የንግድ ልውውጥ በማሳደግ የኢንዱስትሪ እድገትን በማፋጠንና ለሌሎች የስራ ዕድል በመፍጠር የአፍሪካን ኢኮኖሚ መዋቅራዊ ሽግግር ለማሳለጥ ከፍተኛ ፋይዳ አለው። በዚህም ኢትዮጵያ በአህጉራዊ ነጻ የንግድ ቀጠና ስምምነቱ መሰረት ከመስከረም 29 ቀን 2018 ዓ.ም ጀምሮ ወደ ተለያዩ የአፍሪካ ሀገራት ምርቶችን መላክ ጀምራለች። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ለኢዜአ እንዳሉት በአፍሪካ ነጻ የንግድ ቀጠና ስምምነት መሰረት የኢትዮጵያ የቡና ገበያ መዳረሻን ለማስፋት እየተሰራ ነው። የአፍሪካን ሰፊ የገበያ ዕድል ለመጠቀም የኢትዮጵያን ጥሬ ቡና ከመላክ ይልቅ እሴት ጨምሮ ለማቅረብ ወሳኝ መሆኑንም ገልጸዋል። በዚህም በአንዳንድ የአፍሪካ ሀገራት እሴት የጨመረበትን ቡና የመላክ ጅማሮን የበለጠ ለማስፋት በትኩረት እየተሰራ እንደሚገኝ ተናግረዋል። ኢትዮጵያ አዳዲስ የቡና ገበያ መዳረሻዎችን እያሰፋች ነው ያሉት አቶ ሻፊ ለአብነትም በ2016 ዓ.ም የኢትዮጵያን የቡና ገበያ መዳረሻ ከ64 ሀገራት በ2017 ዓ.ም ወደ 84 ማሳደግ ተችሏል ብለዋል። የኢትዮጵያን ነባር የቡና ገበያ መዳረሻን በማጠናከርና አዳዲስ ገበያን ለማስፋት በተለያዩ ሀገራት ከሚገኙ የኢትዮጵያ ኤምባሲዎች ጋር በቅንጅት እየተሰራ እንደሚገኝም አስታውቀዋል። ቻይናን ጨምሮ 10 የእስያ ሀገራት የኢትዮጵያን ቡና እየገዙ እንደሚገኝ የጠቆሙት ምክትል ዋና ዳይሬክተሩ በቀጣይም ቡና ላይ እሴት በመጨመር የአፍሪካና እስያ ገበያን ለመጠቀም ከኢትዮጵያ ቡና ላኪዎችና የአውሮፓ ባለሀብቶች ጋር በመቀናጀት እሴት ጨምሮ መላክ ላይ እንዲሳተፉ ይሰራል ብለዋል። 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ መደበኛ ስብሰባ ከጥር 4 እስከ 22 2018 ዓ.ም በአዲስ አበባ ሊካሄድ ነው። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል የአፍሪካ ህብረት ባዘጋጀው የ2026 መሪ ሀሳብ የሚካሄድ ነው። በስብሰባ የህብረቱ ተቋማት አመራሮች፣ የህብረቱ አባል ሀገራት አምባሳደሮችና ዲፕሎማቶች ይሳተፋሉ ተብሏል። ቋሚ ኮሚቴው ከየካቲት 4 እና 5 ለሚካሄደው 48ኛ የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባና የካቲት 7 እና 8 ቀን 2018 ለሚከናወነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርቡ ረቂቅ አጀንዳዎች ላይ ይወያያል። በአፍሪካ ህብረት ስር የሚገኙ የተለያዩ ተቋማትን ያፈጻጸም እንዲሁም ህብረቱ በአውሮፓውያኑ 2025 ያካሄዳቸውን ስብሰባዎች የተመለከቱ ሪፖርቶች ያዳምጣል። ሰላምና ደህንነት፣ የአፍሪካ አህጉራዊ ነጻ የንግድ ቀጠናን ጨምሮ የኢኮኖሚ ትስስር፣ የተቋማዊ ሪፎርሞችና የበጀት እቅዶችን የተመለከቱ የቴክኒክ ሰነዶችም ያዘጋጃል። የአፍሪካ ህብረት የቋሚ ተወካዮች ኮሚቴ የህብረቱን ቋሚ ተወካዮችና የአባል ሀገራቱን አምባሳደሮችና ዲፕሎማቶች ያቀፈ መሆኑን ከህብረቱ የተገኘው መረጃ ያመለክታል። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናችሁ ዜናዎች እስካሁን